ስልክ ቢጠፋባችሁ ወይም ደግሞ አዲስ ስልክ ገዝታችሁ እንኳን ብትቀይሩ ለአመታት ስልካችሁ ውስጥ የነበረው የምትወዱት የምትፈልጉት የራሳችሁና የቤተሰባችሁ ፎቶ መቼም እንዳይጠፋ ማድረግ የሚችሉበትን መንገድ ዛሬ አሳያችኋለሁ። ሰላም አለይኩም ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ አንድ ገራሚ የሆነ አፕሊኬሽን ነው። ለምሳሌ ከዛሬ 10 ዓመት ወይ 5 ዓመት በፊት ስትጠቀሙበት የነበሩት ስልካችሁ በሆነ አጋጣሚ ወይ ቢሰረቅ ወይም ደግሞ ለመሸጥ ብትሞክሩ ወይ ደግሞ ቢሸጡ ውስጡ ያላችሁን ፋይሎች፣ ፎቶዎች ወይም በዋትስአፕ ወይም ደግሞ በብሉዙ የተለያዩ መንገዶች በኤክስቴንደር ወደ ሌላ ሰው ሼር ከምታደርጉ እዛው ስልካችሁ እንኳን ብትሸጡት እንኳን መልሳችሁ የራሳችሁን ፎቶዎች የምታገኙበትን ቀላል መንገድ አሳያችኋለሁ ማለት ነው። ቪዲዮ አላረዝምባችሁ። የምታገኙበት መንገድ አንድና አንድ ነው። እንደምታውቁት አንድን ስልክ ስንገዛ ከስልካችን ጋር አብሮ የሚመጣ አፕሊኬሽን አለ። ያም እንደሚባላል ጉግል ፎቶ ይላል። ጉግል ፎቶ ብቻ አይደለም፣ እኛ የምንፈልጋቸው ዶክመንቶች፣ በጣም ምርጥ መረጃዎች፣ በጣም አስፈላጊና ኢምፖርታንት የሆኑ ጉዳዮችን በጣም ያስቀምጣል። ይሄ አፕሊኬሽን ጥቅሙ ምንድን ነው? ጥቅሙ እኛ በስልካችን የተነሳነውን ፎቶ ከጋላሪ እንኳን በናጠፋ ወደዛ ነው የሚወስደው። እሱንም እንዴት እንደሚወስድ ደግሞ አሳያችኋለሁ። አፕሊኬሽኑ ምናልባት ስልካችሁ ላይ ስልክ ስገዙ ስልካችሁ ላይ ካልነበረ በጣም በቀላሉ ፕሌይ ስቶር ውስጥ ገብታችሁ ጉግል ፎቶ ብላችሁ ሰርች ታደርጋላችሁ። ጉግል ፎቶ በጣም ተመራጭና ተወዳጅ የሆነ አፕሊኬሽን ነው። በጣም ብዙ ሰው ዳውንሎድ አድርጎ ተጠቅሟል። እንደምታዩት ይኸውና ወደ ከ10 ቢሊዮን ሰው በላይ ቢሊዮን በላይ ተጠቃሚ አለው ይላል እዚህ ላይ መረጃው እንደሚያሳየው ማለት ነው። በጣም ምርጥ የሆነ አፕሊኬሽን። ይህን አፕሊኬሽን ከፕሌይ ስቶር ላይ ካወረዳችሁት በኋላ ከእናንተ የሚጠበቀው በጣም ቀላል የሆነ ነገር ነው። ምንም ውስብስብ የሆነ ነገር የለውም። አፕሊኬሽኑ ከወረደ በኋላ ልክ እንዲህ ስልካችሁ ላይ ከተቀመጠ በኋላ እናንተ የምታደርጉት ምንድነው? ስልካችሁ ላይ ኢሜል ሊኖር ይገባል። ካለ ኢሜል አይሰራም። ኢሜል ይኖራል። ኢሜልና ፓስወርድ ሊኖር ይገባል ስልካችሁ ላይ ማለት ነው። ኦኬ፣ ኢሜል እዚህ ላይ ታስገቡለታላችሁ። ኢሜል ካስገባችሁለት በኋላ ቀጥታ እንደዚህ ከፋፍቶ ይመጣላችኋል። አሁን እዚህ ጋር እኔ የነበሩ ፎቶዎችን ነው ሃይድ ያደረኩት ማለት ነው። ቀጥታ ከጋላሪ ወደዚህ ያሉ ፎቶዎችን እንዳሉ ይዞላችሁ ይመጣል ራሱ ማለት ነው። ፎቶዎቹ እዚህ ውስጥ ይጠራቀማሉ። ለምሳሌ እናንተ በጋላሪ በካሜራችሁ የተነሳችሁት ፎቶዎች በሙሉ ወደ ፎቶ ጉግል ይመጡና ይጠራቀማሉ። ዋናው ነገር እንግዲህ እዚህ ጋር ነው። ለምሳሌ ስልካችሁ ልትሸጡ ብትፈልጉ ስልካችሁን ሙሉ በሙሉ ሪሴት አድርጋችሁ ነው የሚሸጡት አይደለ? ሁሉ ያለው ነገር አጽድታችሁ ምን ብላችሁ ነው የሚሸጡት። አዲስ ስልክ ግን ስትገዙ ምንድነው ማድረግ ያለባችሁ? አዲስ ስልክ ገዛችሁ ጂሜል አካውንት ክሬት ስታደርጉ በፊት የድሮ የሸጣችሁ ስልክ ወይም ደግሞ የጠፋችባችሁ ስልክ ውስጥ የነበረውን ኢሜል እና ፓስወርዳችሁን እዛ ውስጥ ትከታላችሁ። ወዴት ትከታላችሁ? ወደ ጉግል ፎቶ ታስገባላችሁ። ወደ ጉግል ፎቶ ካስገባችሁ በኋላ ልክ ትንሽ ቆይታችሁ ባካፕ ፎቶ ትሉታላችሁ። ባካፕ ስትሉት እንዳሉ ስልካችሁ ላይ ከዚህም በፊት የነበሩ ፎቶዎችን በሙሉ ለምሳሌ እዚህ ጋር ባካፕ ይሄን ዲፈረንት ኢሜል ስለምጠቀም ነው። እናንተ ከዚህም በፊት ስትጠቀሙበት የነበሩትን ፎቶዎችን በሙሉ እዚህ ጋር በኢሜላችሁ አማካኝነት ባካፕ አድርጎ በሙሉ ሰርች አድርጎ ያመጣላችኋል ማለት ነው። ከዛሬ 5 ዓመትም 10 ዓመትም ከዛም በፊት የተነሳችሁ ፎቶዎች በሙሉ እንደዚህ ያመጣላችኋል። በዚህ መልኩ ፎቶ ብቻ አይደለም እንዳልኳችሁ ዶክመንት፣ አስፈላጊ የትምህርት መረጃዎች፣ የተለያዩ ነገራቶችን እናንተ ከዚህ በፊት በጋላሪያችሁ የተነሳችሁትን በዚህ ውስጥ ማግኘት ትችላላችሁ። ጉግል ፎቶ እጅግ በጣም ተመራጭና ተወዳጅ ነው። ትወዱታላችሁ ብዬ አስባለሁ። ስለዚህ ፎቶ በተነሳሽ ቁጥር ጠፋብኝ ብላችሁ አትጨነቁም ማለት ነው። ከወደዳችሁት ሼር አድርጉ ቪዲዮን። ሀሳብ ኮሜንት ላይ ጻፉልኝ። በሌላ ቪዲዮዎች እንገናኛለን። ሰላም ሁኑ።